ገብተናል ቤልጂየም እንገኛለን። እንግዲህ ዛሬ ቤልጂየም ለመጀመሪያ ጊዜ መጥቻለሁ። ቤልጂየም ላይ ምን አይነት ቆይታ እንደሚኖረኝ ምን እንደማይ ኤቭሪቲንግ አብረን እናያለን። ሌትስ ጎ። ቤልጂየም እንገኛለን። ቤልጂየም አንትሮፕ እንግዲህ በቤልጂየም ሁለተኛ ትልቅ ከተማ ናት። እሷን ለመጎብኘት መጥቻለሁ። በጣም የገረመኝን አንድ ነገር ላሳያችሁ። የምገኘው አንትሮፕ ሜር ይባላል። እንግዲህ በጣም ነው የሚያምረው እንደምትመለከቱ። ልክ እንደ ፒያሳ ማለት ነው። እንግዲህ የሱቆች መስመር ነው። በጣም ነው የሚያምረው እንደምትመለከቱ። ሰዎች ሾፕ ለማድረግ በጣም የሚመጡበት ቦታ ነው። በጣም አሪፍ። ዛሬ የምገኘው ቤልጂየም አንትሮፕ ነው። አሁን የምገኝበት ሜር የሚባለውን ትልቁን ሾፒንግ ሴንተር ነው። በጣም ነው የሚያምረው፣ እዩት። ከእንደገና ደግሞ በጣም ሩፍቶፑ በጣም ትልቅ ግላስ ነው የተሰራው። ኤቭሪቲንግ አለ፣ ምግብ አለ፣ ብዙ አይነት ሾፒንግ ሴንተሮች አሉ እዚህ ውስጥ። በጣም ነው የገረመኝ። በጣም ነው የሚያምረው እንደምትመለከቱት። እንግዲህ አንትሮፕ ቤልጂየም የሁለተኛ ትልቅ ከተማ ናት። አንደኛው ዋና ከተማ ብራስልስ ነው። እኔ ግን የተገኘሁት አንትሮፕ ነው። አንትሮፕን በደንብ ዲስከቨር እናደርጋለን። በዋነኝነት ደግሞ በቸኮሌት፣ በዳይመንድ እንዲሁም ሁለት ትልልቅ ፖርቶች አሏት። እነሱን እናያለን። ተከታተሉኝ። ዳይመንዶችን እናያለን፣ ቸኮሌቶችን እንቀምሳለን። ይመቻችሁ። ሰላም እንዴት ናችሁ? ዛሬ እንግዲህ ፓስተር አማኑኤል ጋር እገኛለሁ። ቤልጂየም አንትሮፕ እንገኛለን። አሁን የምንገኘው ቁርጥ መሸጫ ነው አይደል? ግን የቸኮሌት ቁርጥ መሸጫ ነው የምንገኘው። እንግዲህ እንደምትመለከቱት ቤልጂየም ያለ ነው። ቤልጂየም ደግሞ በቸኮሌት በጣም ትታወቃለች። ሰው ገብተን ቸኮሌቶችን ቼክ እናደርጋቸዋለን፣ እናያቸዋለን። ፕራይሳቸውም ስንት እንደሆነ አብረን እናያለን። ይከታተሉ። ስር የተለያየ አይነት ቸኮሌቶችን እንሞክራለን። አሁን እንግዲህ አምጪልኝ ብያታለሁ። የተለያየ 10 ቸኮሌቶችን ታስሞክረኛለች ማለት ነው። በጣም ከ80 አይነት በላይ ብዙ አይነት ቸኮሌቶች አሉ። እስኪ የትኛውን እንዳቀረበችልን አብረን እናያለን። Let's go. Okay. Take this one. It's already chosen. Yes. It's of how many? Like different one? Like 10? Each of them has a different taste. Different taste. Okay, thank you. So I'll try this one. You want me to wrap it like a present? No, it's okay like this. Okay. Yeah, thank you. እንግዲህ ከተለያየ አይነት እንሞክራለን። ቲሸርቶች እንጀምራለን። ቲሸርቶች 9 ዩሮ ነው የሚሸጡት። በጣም የሚገርም ዲስካውንት ነው ያለው። እስኪ በጣም የሚገርም ዲስካውንት አለ። አንድ በአንድ እናያቸዋለን ማለት ነው። ደስ የሚሉ ብራንዳቸው ራሱ ስፕሪንግፊልድ ይላል። እስኪ ምናልባት ቼክ ማድረግ ትችላላችሁ። ቤልጂየም አንትሮፕን ከመጣችሁ አሁን ላይ ሴልስ ላይ ናቸው ያሉት። በ9 ዩሮ አንድ ቲሸርት ላይክ 10 ዩሮ ማለት ነው። በእርግጥ በ10 ዩሮ አንድ ቲሸርት በጣም አሪፍ ነው። ሌላው እዚህ ጋር ደግሞ እንደ ቱታ አይነት ነገሮች፣ ሹራብ ነገሮችም አሉ። 30% ዲስካውንት ተደርጎባቸዋል። ለምሳሌ ይሄኛው 27 28 ዩሮ ማለት ነው። 40 ዩሮ የነበረው 28 ዩሮ ዲስካውንት 30% ዲስካውንት ላይ ነው። የስፕሪንግ ፊልድ ቆንጆ ሹራቦች። ከዛም ደግሞ እዚህ ጋር ሱሪ ነገር ነው 50 የነበረው 35 የተሸጠ ነው። ወደ 15 ዩሮ ዲስካውንት አለው ማለት ነው። እያንዳንዳቸው ላይ 30% ዲስካውንት እየተደረገ ነው። እችኛው ሹራቧ
እቺ መወዳት አይነት ሹራብ ናት። 28 ዩሮ 40 ዩሮ የነበረው በ28 እየሸጡት ነው። እቺ ትገዛ መሰለኝ። እስኪ ቼክ አደርጋታለሁ። በነጭ አላቸው፣ የተለያየ አይነት ከለር አላቸው። ደስ ይላል። ከሁሉም በላይ የገረመኝ ቲሸርቶች ላይ ያሉት ዲስካውንቶች በጣም ገርመውኛል። ለምሳሌ እነዚህ ኮሌታ ያላቸው ቲሸርቶች ኦልሞስት 13 ዩሮ ማለት ነው የተሸጡ ያሉት 13 ዩሮ በተለያየ አይነት ሳይዝ አላቸው። ያሉት ቲሸርቶች ደግሞ 8 ዩሮ እየተሸጡ የሚገኙ ቲሸርቶች ናቸው። እዚህም ስፕሪንግፊልድ ቲሸርቶች ናቸው። አሪፍ ናቸው በጣም ላይክ 8 ዩሮ ማለት በጣም ትንሽ ብር ነው ለመናገር። ቆንጆ ቲሸርቶች አሉ። ለምሳሌ ይችኛውን ማየት እንችላለን። ብራንድ ይላል። የሚገኘው አንትሮፕ ትሬን ስቴሽን ነው። ሴንትራል ትሬን ስቴሽን በጣም ነው የሚያምረው። በጣም የገረመኝ አርክቴክት እና ዲዛይኑ አዙሪ ላሳያችሁ። ከላይም ትሬን አለ እንደምትመለከቱት በዚህኛው በግራ በኩል እንደገና በቀኝ በኩልም አለ። ይሄኛው ደግሞ ከስርም ሌላ ትሬን አለ። ትሬን አለ። በጣም የሚገርም ነው ዲዛይኑ ምናምን በጣም ነው የሚያምረው። በጣም አንትሮፕ ላይ እንግዲህ ብዙ ነገር እያየ ነው። ትሬን ስቴሽኑን ማየት እንዳትረሱ፣ ካቴድራል ቤተክርስቲያንን ማየት እንዳትረሱ። የዳይመንድ መሸጫ ፎቆቹ ደግሞ በጣም ነው የሚያማምሩ። እንግዲህ ዳይመንድ በደንብ ታያላችሁ ማለት ነው። በጣም ብዙ ነገር እያየው ነበረ። ከእንደገና ደግሞ ሜር ሾፒንግ ሞሉ ራሱ በጣም ያምራል። በጣም ብዙ ነገር እያየው ነው። እንግዲህ አንትሮፕ የቤልጅየም ሁለተኛ ትልቅ ከተማ ናት። አጠቃላይ የቤልጅየም ህዝብ ቁጥር 11 ሚሊዮን ነው። ከዛም ውስጥ ፎሬነር በጣም ይበዛል። ብዙ አይነት ዜግነት ያላቸው ሰዎች አንድ ላይ የሚኖሩበት ሀገር ነው። በጣም ትልቅ ታሪክ የያዘ ሀገር ነው። በጣም የሚያምረው